በአዲስ አበባ የቆመው መታሰቢያ የኢትዮጵያ ኩባን ወዳጅነት ያስታውሰናል። ይህንንም በ1970 ዓ.ም የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኩባን በጎበኙበት ወቅት ባደረጉት ንግግር በደም የተጣመረ ወዳጅነት ሲሉ ገልጸውታል። በእርግጥ ፊደል ካስትሮ ለባላንጣዎቻቸውና ለሰብአዊ መብት ተከራካሪዎች ዓለም አንቅሮ የተፋው ሶሻሊስት አብዮት አራማጅ ነበሩ። ፊደል ካስትሮ ሀገር ወዳድ፣ ፍትህና እኩልነት ለዜጎች ለማድረስ ተግተው ለውጥ ያመጡ፣ መሃይምነትን ያጠፉ፣ ለኩባውያን ትምህርትና ጤና በሰፊው ማዳረስ የቻሉ፣ የአሜሪካን ጫና ተቋቁመው ለሶሻሊስት አብዮት ታግለው ያታገሉ፣ ብሔርተኛና ብቸኛው የኮሚኒስት መሪ እየተባሉም በደጋፊዎቻቸው ይወደሳሉ። በእርግጥ ፕሬዝዳንት ፊደል ካስትሮ አወዛጋቢ መሪ ነበሩ። ኩባ ይህን ያህል ጦር ያዘመተችበትን ምክንያት ለማወቅ አንድ የጣሊያዊት ጋዜጠኛ ካስትሮን በአንድ ወቅት ጠይቃቸው ነበር። ካስትሮም ይሆናል ያሉትን በመመለስ አሳፍሯታል። ነገሩ የሆነው በኢትዮ ሶማሊያ ጦርነት ወቅት ነበር። አንዲት ጋዜጠኛ አንድ ጥያቄ ለኩባው መሪ ፊደል ካስትሮ አነሳችላቸው። የጣሊያዊቷ ጋዜጠኛ በሶማሌና በኢትዮጵያ መካከል በተደረገው ጦርነት ኩባ ከኢትዮጵያ ጋር አጋር ሆና ተሰልፋለች የሚል ጥያቄ ነበር። ፊደል ካስትሮም እንደማንኛውም ወዳጅና ወንድም ሀገር በተወሰነ መልኩ አግዘናቸዋል ሲሉ መለሱ። የጣሊያዊቷ ጋዜጠኛም ቀጠለች። በተወሰነ መልኩ ሳይሆን ለድሉ መገኘት የኩባ ወታደሮች አስተዋጽኦ ከፍተኛ ሆኖ ሳለ ኢትዮጵያውያን ግን ጦርነቱን ያሸነፍነው በእኛ ጀግንነት ነው ይላሉ። እውነት እርሶም የጦርነቱ ድል በኢትዮጵያን ጀግንነት የመጣ ድል ነው ብለው ያምናሉ ስትል ጠየቀች። ፊደል ካስትሮ ጀግንነት በእርግጥ ለኢትዮጵያውያን ብርቅ ነገር ነው ብዬ አላስብም። ኢትዮጵያን ጀግኖች ናቸው ወይስ ጀግና አይደሉም የሚለውን ምስክርነት እኔ ልሰጥሽ ከምችለው በላይ የሚሰጡሽን ሰዎች ለምን አትጠይቂያቸውም አሏት። የጣሊያዊቷ ጋዜጠኛም እነማን ናቸው እነሱ ብላ ጠየቀች። ፊደል ካስትሮም የራስሽ አያቶች ናቸው ብለው መለሱላት ይባላል። ካስትሮ እንዲህ ናቸው። በደም የተጣመረው ወዳጅነት እንዴት ተጀመረ? በቀዝቃዛው የዓለም ጦርነት 2/3ኛው የዓለም ሀገራት የገዛ ህዝቦቻቸው ወደ አንድነት ለማምጣት ወደ ኮሚኒስታዊ ሀገርነት ተሸጋግረው ነበር። ኢትዮጵያና ኩባ ኮሚኒስታዊ መንግስታትን መስርተዋል። በቀዝቃዛው የዓለም ጦርነት ወቅት ሁለት ለየቅል የሆነ ርዕዮት የሚከተሉ ሀያላን ሀገራት አሜሪካንና ሶቪየት ዩኒየንን ፈጥሯል። እነርሱም የዓለምን ፖለቲካዊና ኢኮኖሚያዊ አስተላለፍ በሁለት ጎራዎች የከፈለ እሽቅድድም ውስጥ አስገብተው ይዘውሩት የነበረው ወቅት ነበር። ሁለቱም ሀያላን ለየቅል የሆነ ርዕዮተ ዓለም በማራመድ ተከታዮቻቸውን ለማፍራት የሚያደርጉት እሽቅድድም የተለያዩ ሀገራት እንዲፈጠሩ አድርጓቸዋል። በተለይ ሁለቱ የሶስተኛው ዓለም ሀገራት መካከል ኢትዮጵያና ኩባ ኮሚኒስታዊ መንግስታትን በመመስረታቸው የቀዝቃዛው ዓለም ጦርነት ውጤት ተደርጎ ይታሰባል። የቀዝቃዛው ጦርነት ጊዜ በኩባና በኢትዮጵያ ተመሳሳይ የፖለቲካ ለውጦች የተካሄዱበት ነበር። በሁለቱም ሀገራት ውስጥ አብዮተኞች ነበሩ። በ1951 ዓ.ም በፊደል ካስትሮ የሚመራው የትጥቅ ትግል በአሜሪካ ይደገፍ የነበረው የወቅቱን የኩባው መሪ ፉልጀንሲዮ ባቲስታን በማስወገድ ኮሚኒስታዊ መንግስት መስርቷል። ይህ ደግሞ በአሜሪካ አፍንጫ ስር የሶሻሊስት አብዮት መራመዱ ከፍተኛ ስጋት ፈጥሮባታል። እናም ካስትሮን ለማስወገድ ያልቆፈረችው ድንጋይ አልነበረም። ይሁን እንጂ አልተሳካላትም። በተመሳሳይ በ1960ዎቹ የነበረው የኢትዮጵያ መንግስት በውስጥ ትግል የተዳከመበት ጊዜ ነበር። በኮሎኔል መንግስቱ የህዝብ መተማመንና ብሔራዊ አንድነት ለመፍጠር በወታደራዊ መፈንቅለ መንግስት የመንግስት ስልጣን በመያዝና ሀገሪቱን ወደ ኮሚኒስታዊ መንግስት መቀየር ተችሏል። የ1967 ዓ.ም አብዮትን ተከትሎ ነበር በኢትዮጵያና በኩባ መካከል ጠንካራ ግንኙነት በይፋ የተመሰረተው። ከ1967 ዓ.ም በፊት ኢትዮጵያ በምዕራባውያኑ ጎራ ነበረች። ነገር ግን ኩባ በምስራቁ ጎራ የተሰለፈች ሲሆን የውጭ ፖሊሲዋ ዓለም አቀፍ ሶሻሊስት አንድነትን ማጠናከርና የአፍሪካ ነጻነት ትግሎችን የመደገፍ ዓላማ ነበር። ደርግ ኢትዮጵያ ሶሻሊስት ሀገር መሆኗን ሲያውጅ የሶቪየት ህብረት የኩባና የሌሎች ሶሻሊስት ሀገራትን ፍላጎት በመከተል ነበር። በዚህ ሁኔታ ፕሬዝዳንት መንግስቱ ሶቪየት ህብረት በመጎብኘት ወታደራዊ የትብብር ስምምነት ከሶቪየት ጋር መፈራረሙ ሲሰማ ለአሜሪካውያን የሚጎረብጥ ነበር። አሜሪካ ፊቷን ወደ ሶማሊያ በማዞር ድጋፍ መስጠቷ ደግሞ የመንግስቱ ኃይለማርያም አስተዳደር የአሜሪካውያን ዲፕሎማቶችን አባረረ። ኤምባሲዋና የአሜሪካ ተቋማትን በመዝጋት እርምጃ መውሰዱ መቃቃሩ እንዲለይለት አድርጎታል። በሌላ በኩል ደግሞ የሶማሊያው ዚያድ ባሬ የተፈጠረውን ክፍተት ተጠቅሞ ጦርነት በምስራቃዊት ኢትዮጵያ ግዛት ላይ ማወጁ ሌላ ትኩሳት ነበር። እንዲሁም ኢትዮጵያ በምዕራቡ በኩል ከኤርትራ አማጽያንና ከኦነግ ጋር በመተባበር በሱዳን ትንኮሳ ይደረግባትም ነበር። ለኢትዮጵያ ወቅቱ እጅግ አጣብቂኝ ውስጥ ያስገባት ሁኔታ ነበር። ምክንያቱም የሰለጠነ የኢትዮጵያ ሰራዊት የሀገሪቱ አንድነትና ሉዓላዊ ይዞታዋን ለማጠናከር ከኤርትራ አማጽያን ጋር በመፋለም ላይ አተኩሮ ነበር። የዚያድ ባሬ ጠባጫሪ ሰራዊት ይህን አጋጣሚ ተጠቅሞ የኢትዮጵያን ሉዓላዊነትና የወሰን አንድነት በሚጥስ መልኩ በምስራቁ የሀገሪቱ ክፍል ወረራ ፈጸመ። ፊደል ካስትሮ ከዚህ በፊት ጦርነቱ አይቀሬ መሆኑን ሲረዱት ሁለቱንም ሀገራት በመጎብኘት ውጥረቱ እንዲረግብ ጥረት አድርገዋል። ከዚህ ጎን ለጎን የኢትዮጵያን የሶማሊያና የደቡብ የመን መሪዎችን ሰብስበው በቀጠናው ሶሻሊስታዊ መንግስት እንዲመሰርቱ ወይም እንዲገነቡ ለማማከር ሞክረዋል። ነገር ግን ይህ የትም አልደረሰም። ዚያድ ባሬ በ1969 ዓ.ም ኦጋዴንን ሲወር ነገር ሁሉ ተበላሸ። በዚህ ወቅት ነበር የኩባው መሪ ፊደል ካስትሮ ኢትዮጵያን በወታደራዊ መስክ ለማገዝ የወሰኑት። ወቅቱ በኢትዮጵያው ፕሬዝዳንት መንግስቱ ሲታወስ አደን የደረስነው ከምሽቱ 12 ሰዓት ግድም ነበር።
የኩባና ሶማሊያ መልእክተኞች ቀድመውን ደርሰዋል ይላሉ ኮሎኔል መንግስቱ ትግላችን ባሉት መጽሐፍ። ፊደል ካስትሮና ምክትላቸው የየመኑ ሶሻሊስታዊ ፓርቲ መሪ አብዱል ፈታህ እስማኤልና ተከታዮቻቸው የሸመገሉት ድርድር ያለ ውጤት አበቃ። ዚያድ ባሬ ሌሊቱን ወደ መቋድሾ ተመለሰ። መንግስቱ ወደ አዲስ አበባ ከመመለሳቸው በፊት ካስትሮን አነጋገሩ። ጓድ ፊደል ሲቀበሉን ጦርነቱን ገጥመን የተሸነፍን ይመስል በጣም በማዘንና በመጨነቅ ሊያጽናኑን ሞከሩ ይላሉ ኮሎኔል መንግስቱ። ቀጠሉና ሶማሌዎቹ ውጊያውን ሊያሸንፉ ይችላሉ፣ በጦርነቱ ግን አሸናፊው የኢትዮጵያ ህዝብ ነው በማለት እኛ መልሰን አጽናናናቸው። ካስትሮ መለሱ፣ ልክ ናችሁ፣ በጦርነቱ አሸናፊው አብዮት ነው። እኛ የጠላነው ለአጭር ጊዜም ቢሆን መሸነፋችንን በመገመት ነው። መሸነፋችንን። ይህች ቃል ጦርነቱ የኢትዮጵያ ሶማሊያ ብቻ ሳይሆን የኩባና ሶማሊያ፣ የደቡብ የመንና የሶማሊያ መሆኑን አረጋገጠች። ይህች ቃል ጦርነቱ የሶቪየት ህብረትና የዩናይትድ ስቴትስ የሶሻሊስቱና የካፒታሊስቱ ዓለም ጦርነት የቀዝቃዛው ጦርነት አካል መሆኗን አረጋገጠች። ኩባና የመን ወታደሮቻቸውን ወደ ኢትዮጵያ ሲያዘምቱ ሶቪየት ህብረት ደግሞ ዘመናዊ ጦር መሳሪያዎቿን አሰብ ላይ በኮሎኔል መንግስቱ ኃይለማርያም ቋንቋ ዘረገፈችው። የኩባ የኢትዮጵያውያንና የየመን ወዳጅነት በደም ተሳሰረ። በጦርነቱ አባቶቻቸውን ያጡት ኢትዮጵያውያን ለትምህርት ወደ ኩባ ሲሄዱ ደግሞ በደም የተለሰነው ወዳጅነት ወደ ሁለተኛው ትውልድ ተሸጋገረ። ካስትሮና ኩባ ለኢትዮጵያውያን የዋሉት ሌላኛው ተጠቃሽ ውለታ የትምህርትና ስልጠና ዕድል መስጠት ነበር። በዚህ መሰረት በወቅቱ መስፈርቱን ያሟሉ እንዲሁም ወላጆቻቸውን በጦርነቱ ያጡ ከ6000 የማያንሱ ኢትዮጵያውያን ወደ ኩባ ሄደው በተለያየ የሙያ መስክ የመማር ዕድል እንዲያገኙ ሆኗል። በርካታ የሕክምና ዶክተሮችን ማሰልጠኗ ደግሞ ከሚጠቀሱት አንዱ ነው። ያኔዎቹ የኩባ ተማሪዎች ማህበር መስርተው ድላችን ሐውልትን እየጎበኙ ኩባንና መሪዋን ያስታውሷቸዋል፣ ያመሰግኗቸዋል። ልጆቻቸው ኩባ ሄደው ተምረው ለቁም ነገር ስለበቁላቸው ጥጥ ፈትለው ጋቢ አሰርተው ኩባ ድረስ ዘልቀው ለፊደል ካስትሮ ገጸ በረከት ያበረከቱ አንዲት ኢትዮጵያዊት እናት ለዚህ ድንቅ ተምሳሌት ናቸው። ኢትዮጵያ ከሶማሊያ ወረራ ነፃ ከወጣች በኋላ አገሪቱን ከሌላ ጦርነት የሚታደግ የተማረና የሰለጠነ ወታደራዊ መኮንን ይፈለግ ነበርና ፊደል ካስትሮ 500 መኮንኖችን ኩባ ወስዶ የኬሚካል ጦር መሳሪያ መከላከልን ጨምሮ በርካታ ወታደራዊ ስልጠና እንዲያገኙ አድርጓል። ውድ ኩባውያን፣ ለዜጎቻችን አሜሪካና በመላው ዓለም ለሚገኙ ወዳጆቻችን በጥልቀት ሐዘን መናገር አለብኝ። ዛሬ ህዳር 25 2016 ዓ.ም ከምሽቱ 10 ሰዓት ከ29 ደቂቃ ላይ የኩባ አብዮት መሪ ፊደል ካስትሮ ሩዝ አረፉ። ታናሽ ወንድማቸውና የአሁኑ የኩባ መሪ ራውል ካስትሮ የተናገሩት አስደንጋጭ ዜና ነበር። ዩናይትድ ስቴትስ ከ600 ጊዜ በላይ የቃጣችባቸውን የግድያ ሙከራ አመልጠዋል። የፈጣሪን ግን በእርግጥ ማምለጥ አልቻሉምም። አሜሪካ ኩባውያን ፈነጠዙ፣ ኩባውያን ግን ደነገጡ። በመላው ዓለም የሚገኙ የኩባና ካስትሮ ወዳጆች አዘኑ። እንደ ፖለቲከኛ አንደበተ ርቱዕ፣ እንደ ህግ ባለሙያ ለፍትህ ተቆርቋሪ፣ እንደ አብዮታዊ ቆራጥ፣ እንደ ሰው ለደሃ አዛኝ ነበሩ። ነገር ግን አንድ ታላቅ የታሪክ ምዕራፍ ተዘጋ። እንደ አውሮፓውያን አቆጣጠር ነሐሴ 13 1926 ትውልድ አረጋቸው ከስፔን ከሚሳብ የገበሬ ቤተሰብ የተወለዱት ፊደል ካስትሮ ሩዝ አመታታቸው ለሶሻሊስት አብዮት የቀና ልባቸው እስከ መጨረሻው አቀንቅነው ይችን ዓለም እንደ አውሮፓውያን አቆጣጠር ህዳር 25 ቀን 2016 ቁርጥ ሆኖ ወደዚህ ዓለም በመጡ በ90 ዓመታቸው ይህችን ዓለም ተሰናበቱ። በወጣትነት ዕድሜያቸው ንቁና አርቆ ሐሳቢ የነበሩት ፊደል ካስትሮ በሃቫና ዩኒቨርሲቲ የተማሩ ተቃዋሚ ነህ ተብለው በአሜሪካ በሚደገፈው ጀነራል ባቲስታን አገዛዝ ለእስር ከተዳረጉ በርካታ ኩባውያን መካከል አንዱ ነበሩ። እልህኛው ፊደል ካስትሮ ይህችን ዓለም በሞት ተሰናበቱ። እንደ አውሮፓውያን አቆጣጠር 1953 ከእስር እንደተፈቱ ወደ ሜክሲኮ በማቅናት ዓለም በፍቅር የሚያወድሰውን ብርቱ የነጻነት ታጋዩን ቼ ጉቬራና ወንድማቸውን የአሁኑን ፕሬዝዳንት ራውል ካስትሮን ይዘው ህዝቡን ረግጦ የያዘውን አምባገነን መንግስት ለመታገል የቆረጡ ጊዜ ሳይወስዱ በዚያው ዓመት በሀገረ ሜክሲኮ የሐምሌ 26 ንቅናቄ 26 ኦፍ ጁላይ ሙቭመንት የሚል ግንባር መስርተው ነፍስ ወከፍ መሳሪያ ይዘው ወደ ኩባ በጀልባ በመመለስ ከዚያም በገጠሩ የሀገሪቱ ክፍል እየተዘዋወሩና ትግሉን እያፏፏሙ ለህዝብ ነጻነት የሽምቅ ውጊያ የፈጸሙት ካስትሮ ለአስጨራሹን ፍልሚያ ታግለው ያታገሉ ቆራጥ የገበሬ ዘር ላይመለሱ ተለዩ። እንደ አውሮፓውያን አቆጣጠር 1959 ዓ.ም በአሜሪካ የሚደገፈውን ጀነራል ፍላጆ ባቲስታን አገዛዝ በመገልበጥ የስልጣን በትረ ሰለሞኑን የጨበጡት ጀግና ተብለው የተወደሱት እንደ አውሮፓውያን አቆጣጠር 1959 እስከ 2008 ዓ.ም በሶሻሊስት ደጋፊ ዜጎቻቸውና በኩባ ደጋፊ ሀገራት ዘንድ ተወዳጅ ዲሞክራት ታጋይ በኋላም ቆፍጣና ጠቅላይ ሚኒስትርና ፕሬዝዳንት የምድር ቆይታቸውን አጠናቀው ወደማይቀረው ዓለም ሄዱ። ዕለተ ሐሙስ እንደ አውሮፓውያን አቆጣጠር ህዳር 24 ቀን 2016 ፕሬዝዳንት ካስትሮ በሕይወት ከመለየታቸው አስቀድመው ለህዝባቸው ቀርበው ኑዛዜ መሳይ ንግግር አድርገው ነበር። ፊደል ካስትሮ ሩዝ በዚህ ንግግራቸው በመጨረሻ ሰዓት አዲሱ ትውልድ ሀገሩን እንደሚረከብ ተናግረው ነበር። ይህን በተናገሩ ማግስት አፍቃሪ አሜሪካ መገናኛ ብዙሃን
ይህን ተናገሩ ብለው ሲሳለቁባቸው እንጣጥ ሲሉ የ90 ዓመቱ አዛውንት ፊደል ካስትሮ ዳር 25 ቀን 2016 ዓ.ም ሌሊት እስከ ወዲያኛው አንቀላፍተው ተገኙ። ከሽምቅ ውጊያው ፈታኝ ከትጥቅ ትግል እስከ መጨረሻው አስተንፋሳቸው ቀን ያልተለዩዋቸው ታጋይ ታናሽ ወንድማቸው የአሁኑ የሀገሪቱ ፕሬዝዳንት ራውል ካስትሮ መራራውን የካስትሮን ህልፈት መርዶ ነጋሪ ነበሩ። ፕሬዝዳንት ፊደል ካስትሮ ሩዝ አርፈዋል ነበር ያሉት። ፕሬዝዳንት ፊደል ካስትሮ ከዚህ ቀደም ከ600 ጊዜ በላይ የግድያ ሙከራ ተደርጎባቸው ተርፈዋል። ከአንድም 10 ጊዜ ያህል ካስትሮ አረፉ ተብሎ መርዶ ተነግሮ ሳይሞቱ የቀሩት የ90 ዓመቱ የላቲን አሜሪካ ጉምቱ አወዛጋቢ መሪ ፊደል ካስትሮ ሩዝ በእርግጥም እስትንፋሳቸው ከስጋቸው ተለይታለች። የሶማሊያ መንግስት የውስጥ መናቆራችንን ሰልሎና አጥንቶ ጦር ሲሰብቅብንና በአሜሪካ እየታገዘ ሲዘምትብን የጀርባ አጥንት አጋራችን ካስትሮ ኩባ ነበሩና ውለታቸው ከትውልድ ትውልድ ይተላለፍ ዘንድ ግድ ይላል። ኩባዎች በክፉ ቀን በሶማሊያ የጦርነት አውድማ ላይ ድል እንድንቀዳጅ ያደረጉት ድጋፍ የገዘፈ ነበር። ይህ ብቻ አይደለም። ለሀገራቸውም ድንበር ደማቸውን ያፈሰሱትን የኢትዮጵያ ጀግኖች ልጆቻቸውን በማሳደግ በመደገፍ በመርዳት በማስተማር የተለያዩ ባለሙያዎችን ወደ ኢትዮጵያ በማስገባትና ልዩ ድጋፍ በመስጠት በጤና በምህንድስና በስነ ቴክኒክና በመሳሰሉት ሙያዎች ከታዳጊ እስከ አዋቂ በስኮላር ወደ ኩባ ወስዶ በማስተማር ተማረ ዜጋን ለሀገራችን በማፍራት ትልቁን ሚና የተጫወቱት ፕሬዝዳንት ፊደል ካስትሮና ኩባዎች ናቸውና እንወዳቸዋለን፣ እናከብራቸዋለን። የፕሬዝዳንት ፊደል ካስትሮ ሩዝ ህልፈት ጥልቅ ሐዘናችን ነው። ካስትሮና ኩባውያን ስለዋሉልን የከበደ ውለታ እንደ ሀገር ተረካቢ ትውልድ የታሪክ ሰነድ አገላብጠን የነበረውን እውነተኛ ገጽታ መረዳት ግድ ይለናል። ይህን ከማድረግ ባሻገር ባለውለታውን መሪና ህዝቡን ከደርግና ከሹማምንቱ እኩል አይተን ውለታቸውን ማርከስ ተገቢ ነው ብዬ አላምንም። ዛሬ ላይ ሆነን የፊደል ካስትሮንና የኩባውያንን ውለታ ስናስታውስና ስናወድስ ለመሪያቸው ህልፈት ሐዘናችንን ስንገልጽ ከጨቋኙ የደርግ መንግስት ጋር አዳብለን አይደለም። ለነገሩ የሶማሊያ ወረራ ሲነሳ ደርግም ብሔራዊ ክብራችን በማስከበር በታሪክ በበጎ ጎኑ ሲዘከር ይኖራል። ከምንም በላይ የደርግ ጨቋኝነት እንዳለ ሆኖ አገር በውጭ ወራሪ ስትከበብ ስልታዊ ሽርክናን ከኩባ መንግስት ጋር መስርቶና ጀግናውን ሰራዊት በማስተባበር ትልቅ ሥራ ሰርቶ በማለፉ በክብር እናወሳዋለን። የዚያን ጊዜ ተጋድሎ ጀግኖቻችንም የእውነት ጀግኖች ነበሩ። ለሀገራቸው ድንበር መከበር ታግለው መስዋዕትነት የሆኑትም ምንጊዜም በክብር ሲዘከሩ ይኖራሉ። ወደ ካስትሮና ኩባ ስንመለስ ኩቫቪያ ካስትሮቪያ ብሎ ያ ትውልድ ኩባና ካስትሮ ለፈጸሙት ውለታ ምስጋና እንደቸራቸው እኛም ኩባና ካስትሮ ላደረጉልን ድጋፍ ኩቫቪያ ካስትሮቪያ እንላለን። ዛሬም ሌላ ቀን ነውና የኩባ ህዝብ በፕሬዝዳንት ካስትሮ ህልፈት ስለደረሰበት ሐዘን ፈጣሪን እንዲያጽናናቸው የካስትሮንም ነፍስ ፈጣሪ ይምር ዘንድ ጸሎታችን ነው። ስለ ፕሬዝዳንት ካስትሮና ስለ ኢትዮጵያ የነበረን ጥንቅር ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ደህና ሁኑ።